ሰላም እንዴት ናችሁ? አሁን ያለሁበት ቦታ ወሊሶ ነጋሽ ሎጂ ወይንም ደግሞ ነጋሽ ሪዞርት ይባላል። እንደምታዩት ቦታው በጣም ነው የሚያምረው። እንግዲህ እዚህ ውስጥ የተለያዩ የኢትዮጵያ ብሔር ብሔረሰቦች የባህል ቤት አሰራር አለ። እዚህ ውስጥ እንደ ቤርግ የተሰሩ ናቸው። እንግዲህ ይሄ የምታዩት የአዲስ አበባ የድሮ የቤት አሰራር ነው። እንግዲህ ይሄን ይመስላል። በጣም ነው የሚያምረው። ደስ የሚል ዲዛይን ነው። እና ሌላ ደግሞ ይሄኛው ነው። እንግዲህ የተለያዩ ክልሎች የቤት ዲዛይን አለ እዚህ ውስጥ እንደ ቤርግ ነው የተሰራው። የሁሉም ብሔር ብሔረሰቦች አለ። ይሄ እንግዲህ እንደምታዩት ካፍቾ ይባላል። የከፋ የቤት የባህል ቤት አሰራር ነው። ያው እንደምታዩት ይሄን ይመስላል። ውስጡ ደግሞ በጣም ነው የሚያምረው። እዚህ ውስጥ መጣችሁ እዚህ ውስጥ ማደር ትችላላችሁ። እንግዲህ ይሄኛው ደግሞ እስቲ የትኛው ክልል የቤት አሰራር እንደሆነ እስቲ አብረን የምናየው ይሆናል። ይሄኛው ደግሞ አኛዋክ ይባላል። የአኛዋክ የቤት ዲዛይን ነው ይሄኛው። እና ውስጡ ደግሞ በጣም ነው የሚያምረው። እና በቀጣይ ደግሞ የምናየው ይሄኛው ነው። ይሄኛው ነው። ይሄኛው ደግሞ ይመስለኛል የላሊበላ የቤት አሰራር ነው። የላሊበላ የቤት ዲዛይን ነው ይሄኛው። እንግዲህ ከውጭው እንደምታዩት አይደለም፣ ውስጡ በጣም ነው የሚያምረው። እንግዲህ ይሄን ይመስላል የላሊበላ የቤት አሰራር ነው ይሄኛው። ይሄኛውን የምታዩት ደግሞ የትግራይ የቤት አሰራር ነው። የትግራይ የቤት ዲዛይን ነው። እንግዲህ ይሄን ይመስላል ለዛሬ። በቀጣይ ደግሞ የቀሩትን ነው ማሳያችሁ። የኦሮሞ አለ፣ የጉራጌ፣ የአማራ፣ የከፋ አይተናል። ሌላ የብሔር ብሔረሰቦች ቤቶች አሉ፣ ብዙ አሉ እዚህ ውስጥ። እሱን የምናየው ይሆናል። እንግዲህ ይሄ ፓርት 1 ነው። በፓርት 2 በቀጣይነት እሱን ነው የምናየው። እንግዲህ ይሄን ነው መስለው